ሰላም ሰላም የቲ ፋሚሊዎቻችን እንዴት ናችሁ? ዛሬ በሌላ ቪዲዮ የተገናኘነው። በዛሬው ቪዲዮ ታክሲ ቨርሰስ ባስ የሚለው ቪዲዮ ነው ለማሳየት የምንሞክረው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሁን ምንድነው የምናደርገው? ከዚህ ከ4 ኪሎ በባስ መገናኛ እንሄዳለን። ምንድነው ምን ያህል ኮስት አደረገ፣ ምን ያህል ታይም ወሰደብን፣ ርቀቱንም አንድ ላይ ጠቅለል ያለውን በቪዲዮ መሀል የምታዩት ይሆናል። ስንመለስ ደግሞ በታክሲ ያለውን ነገር ለማሳየት እንሞክራለን። በድጋሚ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ፋሚሊዎች አሁን እንግዲህ 8 ሰዓት ከ44 ነው የሚለው የምንገኘው ያው 4 ኪሎ እንደነገርኳችሁ እዚህ ቅድስት ሥላሴ ዩኒቨርሲቲ ጋር ማለት ነው። ስንት ሰዓት እንደሚፈጅ አብረን እናያለን ማለት ነው። እና ፋሚሊዎች ያው ባስ ውስጥ ነው ያለነው። አሁን የት ነው የደረስነው? ብቻ ያው ወንበራችን ምናምን ቆመናል። እዛ ነው እንደዚህ ቀርቢ ነው እየቀረጽኩ ያለሁት። አንተ በጣም ፈጥነሃል ማለት ነው። ከወይዘ ቦታ ይደርሰናል ማለት ነው። ከዚህ ከቅድስት ሥላሴ ዩኒቨርሲቲ ይዘን ማለት ነው። እሺ እና ፋሚሊዎች ያው አሁን በኢሳት ከ6 ነው እንደምታዩት በዚህ ሰዓት ነው የደረስነው። ባሱ እንግዲህ ይሆናል እንደምታዩት ፊት ለፊት በታክሲ ደግሞ ምን ይመስላል የሚለውን ደግሞ ታክሲ ጋር ሄደን እናያለን ማለት ነው። ፋሚሊዎች እንግዲህ አሁን የምንገናኘው መገናኛ ክፍለ ከተማው ልክ ፊት ለፊት የአስፋልት አለ ወይም ደግሞ ማራቶን ህንጻ ጋር ነው ታክሲ ሰራ ያለው። አሁን 11 ሰዓት ከ7 ነው። ታክሲ እንግዲህ ልንይዝ ነው። እስከ ቪዲዮ መጨረሻ ሶፋም እንግዲህ አሁን ታክሲ ውስጥ ገብተናል። ስንት ሰዓት ነው ማለት ነው? 11 ሰዓት ከዚህ አሁን እንግዲህ ታክሲ ውስጥ የገባን በስንት ደቂቃ 4 ኪሎ እንደርሳለን። አሁን ታክሲ ውስጥ ነው የገባን። አብረን ያለን ማለት ነው። ታዲያ እዚህ ቻናል አዲስ ከሆነ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እዛው ነን ያለነው ነገር
ፋሚሊዎች ዛሬ የተደረገችው ቪዲዮ ታክሲ ወይስ ባስ የተሻለው የትኛው ነው የሚለው ሀሳብ ስንመጣ ቅድም ታያችሁት በባስ የመጣው ከ4 ኪሎ አሁን ደግሞ ከመገናኛ ወደ 4 ኪሎ ታክሲ የሚያደርገው ሰው ስንመጣ ለሁለት ሰው 20 ብር የሚከፈለው ያቺ ለአንድ ሰው 10 ብር ማለት ነው። ኦልሞስት በ20 ደቂቃ ደርሰናል። ግን ወንበር አላገኘንም ቆመን የመጣን እና ደቂቃውን አይተን የትኛው የተሻለ ነው ከፍጥነት አንፃር የሚለው ታክሲ ነው ማለት ነው። ወንበርዛቸው ደግሞ ብዙ ልዩነት የለው በየማቸው 5 ብር ነው ለታክሲ እና ሞር ኦፍ አክሰስ ማግኘት ከ4 ኪሎ ሁለቱም መጠቀም ትችላላችሁ። ባስም አለ ታክሲም አለ። እዚህም እንደዛ ነው። ታክሲም ባስም አለ። ከታይማቸው አንፃር ከምቾት አንፃር ከዛ አንፃር ማለት ከሆነ እንደኔ ታክሲ የተሻለ ብዬ አስባለሁ። እስቲ ኮሜንት ላይ ደግሞ ይሄ የተሻለ ነው ካለ ላይ ጻፉልኝ። ቀጣይ ደግሞ ሌላ ፓርት መጀመሪያ ቪዲዮ ሰርቻለሁ ታክሲ ወይስ ባስ ከመጀመሪያ ቪዲዮ የተነበረ ታክሲ ወይ ባስ የተነበረ አራት ኪሎ ቦሌ ነው የመጀመሪያው 4 ኪሎ ቦሌ ነው። አሁን ደግሞ ሁለተኛው ከዚህ 4 ኪሎ መገናኛ ከታይ ከዚህ ቦታ እዚህ ቦታ ላይ ይሰራልን ምትካለ ደግሞ ኮሜንት ላይ ገብታችሁ ጻፉልኝ። እኔ በቻልኩት ቪዲዮ መስራት እሞክራለሁ። ቪዲዮን ደግሞ ከወደዳችሁ ሼር በማድረግ ሰብስክራይብ በማድረግ ቻናሉን ቤተሰብ ይሁኑ። አሁን ታክሲ ላይ ያለው ስለዚህ ስንት ደቂቃ ፈጀብን ነው? 18 ፈጀብን። ጀምር ከስንት ደቂቃ ነበር? 11 ሰዓት ከ7 ስለዚህ 11 ደቂቃ እስካሁን 11 ደቂቃ ይሰራል። ሰው በስንት ደቂቃ ስትገዛ በስንት ደቂቃ በታክሲ ትደርሳለህ? ታክሲ ብዙ ደስ የሚለው ነገር ነገርኳቸው በሚላችሁ አሁን መስኮት ማለስ ያደረገታች መስኮት እያያችሁ ሄዳላችሁ። ባስም አሪፍ ነው። እኛ አጋጣሚ ወይ ደግሞ ወንበር ስላላገኘን ታክሲ ወይ ባስ የሚለው አዲስ የዩቲዩብ ፕሮግራሞችን ነው ለተመቻችሁ ሰብስክራይብ ማድረጋችሁ ይሄ እየሰራ ነው ይጠቅማል ብለን ስላሰብን ነው። እናንተ ያቀላል ታይማችሁ ገንዘባችሁ ይፈልጋሉ ያቀላላችሁ ስላሰብን ነው። ቪዲዮ ከተመቻችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ። ፋሚሊዎች እንግዲህ ደርሰናል ማለት ነው። ከታክሲያችን ወርደን በታክሲ እንግዲህ 17 ደቂቃ ነው የፈጀብን፣ በባስ ደግሞ 22 ደቂቃ ነው የፈጀብን። ግን የተሻለው እንደኔ በታክሲ ቢጠቀሙ አሪፍ ነው። ከዚህ ከ4 ኪሎ መገናኛ ከመገናኛ 4 ኪሎ ብዙም ደግሞ ልዩነት የለውም ፋሚሊዎች፣ 5 ብር ነው ልዩነቱ፣ ያን ያህል አይመስለኝም። የባስ ወይም ደግሞ ታክሲ የሚለው የቪዲዮ ይሄን ይመስላል። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።